ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቻችን፣ ይኸው እንኳን አደረሳችሁ ለጌታችን ለመድኃኒታችን ለትንሣኤ በዓል እንኳን አደረሳችሁ። ይኸው እንግዲህ ይህን ይመስላል ማህበራዊ ምግብ ማለት ነው። እዚህ ጋር ይኸው ዶሮ ወጥ፣ ዋው በስማ በጣም ነው የሚያምረው። እዚህ ጋር ደግሞ ምንድን ነው ምንቸት አብስ፣ ኦ ማይ ጋድ ምንቸት አብስ እንደምታዩት ነው። እዚህ ጋር ደግሞ ነጭ አይቤ የዶሮ መብያ ነው አይደለ? ዋው በጣም ነው የሚያምረው። በእውነት በጣም ያምራል። ታችን እንግዲህ ዲሽ ይባረክ። ክትፎ፣ ዋው ክትፎ በጣም ነው የሚያምረው። ቀዝቃዛ ስለሆነ ትንሽ ቅቤው እንትን ብሏል። እናቀልጣለን እና ቅቤ ሳይበዛ እንደዚህ ምን እንደስበት ይላል። እዚህ ጋር ደግሞ ጎመን ክትፎ፣ ኦ ማይ ጉድነስ፣ ኦ ማይ ጉድነስ፣ ኦ ማይ ጉድነስ። ከምር በጣም ነው የሚያምረው። በጣም ያምራል። ዋው ዋው ዋው። ያው እኛ ማለት ነው እግዚአብሔር ይመስገን። በነገራችን ላይ ይሄን ለሰጠን አምላክ ክብሩ ይስፋ። ስደት ላይ ብንሆንም ይሄ ደግሞ ነው ጥብሲ በጣም ነው የሚያምረው። ዳቦውን እስቲ እዚህ ጋር ምንጮ እዚህ ጋር ያው እንግዲህ እንደምታዩት የምንቀርፍባቸው ማንኪያዎች አሉ። በጣም ነው የሚያምረው። በጣም የሚያምር ዳቦ አለ፣ የተሰራ ዳቦ። እውነት በጣም ነው የሚያምረው። እንግዲህ እህታችን እኛን እንዳይደብረን ብላ ከስራ ላይ እንዲህ ብላ ሰርታ በእውነት በሚያምር ዳቦ ይኸው እንዴት እንደሚያምር እብስት ነው የሚመስለው። ይኸው ስሩ ሁሉ እንዴት እንደሚያምር በጣም ነው የሚያምረው። እና እንግዲህ በዚህ አጋጣሚ እዚህ ቪዲዮ ላይ መናገር የምፈልገው እኛ እግዚአብሔር ይሄን ሰጠን ውለናል። ይሄን ላጡ ደግሞ እግዚአብሔር የሚበሉት ይስጣቸው። በጣም ነው የሚያምረው። እውነት በጣም ያምራል። እዚህ ጋር ክትፎ ነው ያለው። እኛ እግዚአብሔር ይመስገን ሰርተን ስለሆነ ለዚህ አብቅቶናልና እንግዲህ ላጣችሁ ደግሞ መድኃኒዓለም እሱ በረከቱን ረድኤቱን ይልቀቅላችሁ ማለት ነው። በጣም ነው የሚያምረው። እዚህ ጋር ደግሞ ወደ ቡና እሄዳለሁ ማለት ነው። ቡና አለ እዚህ ጋር። ያው ካሜራ አልትፈልግም ቡና የምትቆሏ። እዚህ ጋር ግን ይኸው ቡና ስኒ አለ። እዚህ ጋር ጭሳጭስ አለ። እዚህ ጋር ጀበና አለ። ይሄው ቡና ደግሞ በከሰል እየቆላ ነው። በእውነት በጣም ነው የሚያምረው። ይሄው ምኝታ ቤታችን ነው። ይሄ ምኝታ ቤታችን ነው። ይሄው ምኝታ ቤታችን ነው። እንግዲህ ይሄን ይመስላል። እዚህ ጋር ደግሞ ይሄው ወንበር አለን ምን አለን እና ያው እዚህ ጋር እህቴ ናት በስደት ያገኘኋቸው እህቶች ናቸው። በዚህ አጋጣሚ እንግዲህ ይሄ ምናልባት ይሄ ፋሲካ ብዙ ልባችን የሚሰብር የሚያሳዝን ክስተቶች አሉ። ግን እንደዚህ ባለን ደግሞ እኛ የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ስለሆነ ይሄን አስበን እንላል ማለት ነው። እዚህ ጋር ደግሞ ያው እንግዲህ ታላቅ እህታችን ኪችን ምግብ የሰራችልን እህታችን ማለት ናት። እንኳን አደረሰሽ። በዚህ አጋጣሚ እንኳን አብሮ አደረሰን። እስቲ እንኳን አደረሰሽ መልዕክት አስተላልፊ ለመላው ኢትዮጵያ። ለመላው ኢትዮጵያ እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመታሰቢያ ልደት የትንሣኤ በዓል እንኳን አደረሳችሁ አደረሰን እላለሁ። ሁላችሁም ይሄንን ደግሞ እኛ ይሄን ሁሉ ሰርተን ልንበላ እንጠጣ አቅርበናል። ይሄን ደግሞ ለተቸገሩ ላጡ እግዚአብሔር አምላክ እሱ ከእጁ ይቀልባቸው እላለሁ፣ ይመገባቸው። አሜን አሜን። እሺ ቡናውን እያስገባው ግን መልዕክት ላስገባ። ድምፅሽን አስገቢና እንኳን አደረሳችሁ መልዕክት። እንኳን አደረሰሽ። መጀመሪያ እንኳን አብሮ አደረሰን ለመላው ለኦርቶዶክስ ታማኝ ለሆናችሁ በስደትም ያላችሁ ሀገር ውስጥም ያላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በደስታ እንኳን አደረሳችሁ። አሜን አሜን። አንቺ ሰላም የፍቅር የአንድነት ያደርግልን። ሀገራችን ኢትዮጵያን ሰላም ያደርግልን። በስደት ያሉትን በሰላም ለሀገራቸው ከቤተሰቦቻቸው ጋር ገብተው አውደ ምሕረቱን በአውደ ምሕረቱ ላይ በቤተ ክርስቲያን በጸሎት እንዲያሳልፉ እግዚአብሔር ሀሳባቸውን ሁሉ ያሳካላቸው። አሜን አሜን።
የሹሜ እንኳን አደረሰሽ። እንኳን አብራ ደረሰን። ለክርስትና እምነት ተከታዮች እንግዲህ ከአመቱ የዛሬ አመት ደግሞ በሰላም ያደርሰን። አገራችን ሰላም ያድርግልን። ለኢትዮጵያ ፍቅርን ሰላምን ይላክልን። ላቱ ለተቸገሩ ይስጣቸው። እኛ እንደበላን እንደጠጣን እነሱም ደግሞ ይስጣቸው። አሜን። ኢትዮጵያ አሜን። መሞት ይቁም። አሜን አሜን። እሱ ነው ዋናው ትልቁ ነገር። እንኳን አደረሳችሁ ከፋሲካ በዓል። እንኳን አብራ እዚህ ላይ ሰብሰብ በሉና ጠይባ አንቺም ትመርቂያለሽ በሃይማኖት። እሺ ነይ በምርቃት በቪዲዮ ሳትገቢ እና እንግዲህ የሰላም እንኳን ይቅርታ። እሺ ቀጥይ። በዚህ አጋጣሚ የአብራን የምትሳተፍ አብራን የምታከብር እኛ ስናከብር አብራ ከኛ ጋር እንደ ባህል እንደ ወግ አብራን ያለች እህታችን ጠይባ ትባላለች። ቪዲዮ መግባት ስለማትፈልግ ነው። በዚህ አጋጣሚ መልካም ምኞቷን ታስተላልፍልን። ቀጥይ። ለክርስትና እምነት ተከታይ እንኳን አደረሳችሁ። አሜን አሜን። እንኳን አደረሰሽ። እሺ ለማንኛውም በጣም ደስ የሚል ጊዜ ነው። እውነት ለመናገር ይሄን ሁሉ ያደረጉ እህቶች እጃቸው ይባረክ። ባሉበት ሁሉ ፈጣሪ እጃቸውን ይባርካቸው፣ እድሜ ጤና ይስጣቸው፣ ያሰቡትን ሁሉ ያስተላልፍልን። ሀገራችን ላይ ያለው ጦርነት በቃ ብሎ ሀገራችን ገብተን ከቤተሰብ ከወዳጅ ዘመዶቻችን ጋር በሰላም እንድናከብር እግዚአብሔር ይርዳን ማለት ፈልጋለሁ። መልካም እንግዲህ እኔ ደግሞ ባለቤቷ እዚህ ጋር አለሁኝ ማለት ነው። ሀብዚ ወርቂ ብዬ መጥቻለሁ። ቢደብረኝም የዘንድሮ ዓመት በዓል እኔ ያው ታውቃላችሁ ኦሪጂናል ስለሆነኝ ነውና እንግዲህ እንኳን አደረሳችሁ። በዓሉ የሰላም ፍቅር ያደርግልን፣ ሀገራችንን ሰላም ያደርግልን።